እሺ ተማሪዎች አይ ሆፕ ጥያቄዎችን በሚገባ ሰርታችኋል። አሁን ደግሞ ስለ ኤሌክትሮማግኔቲክ ኢንዳክሽን እናያለን ማለት ነው። በዛኛው ሌሰን ስለምንድን ነው ያየነው? ስለ ማግኔቲዝም እና ኤሌክትሪክሲቲ ምን አይነት ሪሌሽንሺፕ አላቸው? ኤንድ ዜን ምናል ከረንት በሆነ ኮንዳክተር ውስጥ ሙቭ ሲያደርግ ምን ይፈጥራል? ማግኔቲዝም ይፈጥራል። ያኛውንም ሪሌሽንሺፓቸው እንዴት አወጣ ነው? ዚስ ኤሌክትሮማግኔቲክ ፊልድ which is equals to what? this mu naught current over 2 pi r ከዋየሩ ወይም ከኮንዳክተሩ ያለው ዲስታንስ ላይ የሚፈጠረውን ማግኔቲክ ፊልድ ምን ማድረግ ይችላል ነበር? ማግኘት ይችላል ነበር። ሶ እዚህ ጋር በዚህኛው ክላሳችን ስለምንድን ነው አወቅን ማለት ነው? እንዴት ኤሌክትሪክሲቲ ማግኔቲዝምን መፍጠር እንደሚችል ወይም ደግሞ ከረንት ማግኔቲዝምን እንዴት ይፈጥራል የሚለውን አየን። በዚህኛው ክላሳችን ደግሞ ማግኔቲዝም እንዴት ከረንትን ሊፈጥር ይችላል የሚለውን እናያለን ማለት ነው። ማግኔቲዝም እንዴት ከረንትን ሊፈጥር ይችላል የሚለውን እናያለን። ሶ ኤ ቼንጂንግ ማግኔቲክ ፊልድ ክሬትስ ኤሌክትሪክሲቲ ነው። እንግዲህ ማግኔቲክ ፊልድ ቼንጅ ሲያደርግ ኤሌክትሪክሲቲ ይፈጥራል። ሌትስ ሴይ እዚህ ኮይልድ የሆነ ዋየር አለኝ። ይሄ ኮንዳክቲንግ ዋየር ነው። እንደምትመለከቱት ኮንዳክቲንግ ዋየር ነው። ይሄ ኮንዳክቲንግ ዋየር እንደዚህ ክሎዝድ ሉፕ ነው እንደምትመለከቱት። እዚህ ጋር ባር ማግኔት አለኝ። ይህን ባር ማግኔት ወደዚህ ኮይልድ ወደ ሆነ ዋየር ባስጠጋው ከረንት ፍሎ ማድረግ ይጀምራል። ወይም ደግሞ ይህንን ኮይልድ የሆነ ዋየር ወደዚህ ማግኔት ባስጠጋው አሁንም ከረንት በዚህ ውስጥ ማድረግ ይችላል? ፍሎው ማድረግ ይችላል። እንዴት ነው ፍሎው ማድረግ የሚችለው? ኒውትራል እያለ ይሄ ኮንዳክተር ኒውትራል እያለ በውስጡ ያሉት አተሞች ወይም ኤሌክትሮንስ ላይክ ሸፓቸው ወይም ደግሞ የተቀመጡበት ስትራክቸር እንደዚህ ራንደም ሊሆን ይችላል። አሱናስ ይህ ማግኔት ሲጠጋቸው ግን ምን ያደርጋሉ ማለት ነው? አላይን ያደርጋሉ። አላይን አድርገው ሙቭ ማድረግ ይጀምራሉ። ዜን ከረንት ተፈጠረ ወይም ደግሞ ኢንዲዩስ ሆነ እንለዋለን ማለት ነው። ይህንን ዲስከቨር ወይም ደግሞ የፈጠረልን ፋራዳይ ነው በ1838 ማለት ነው። ሶ ዲስ ኢዝ ኤሌክትሮማግኔቲክ ኢንዳክሽን። ኤሌክትሮማግኔቲክ ኢንዳክሽን ማለት ነው ቼንጂንግ ማግኔቲክ ፊልድ that creates electricity ወይም current either what moving the magnet to the coiled wire ወይም ደግሞ coiled wireን ወደ ማግኔቱ ሙቭ በማድረግ ሊፈጠር የሚችል ኤሌክትሪክሲቲ ምን ይባላል ነው? ማግኔቲክ ኢንዳክሽን ይባላል ማለት ነው። ኤሌክትሮማግኔቲክ ኢንዳክሽን ይባላል ማለት ነው። በዛኛው ምን ነበር ያለ? ሙቭ አድርገን ቻርጆች ሙቭ ሲያደርጉ ወይም ደግሞ ከረንት ፍሎ ሲያደርግ የሆነ ሰም ፖይንት ላይ ሰም ዲስታንስ ላይ ተፈጠረ? ማግኔቲክ ፊልድ ተፈጠረ። አሁን ደግሞ ማግኔታችን ሙቭ ሲያደርግ እዚህ ኮይል ውስጥ ተፈጠረ ማለት ነው? ከረንት ተፈጠረ። ይህ ኤሌክትሮማግኔቲክ ኢንዳክሽን ይባላል። ማግኔቲክ ፍለክስ ምንድን ነው? እንግዲህ ማግኔቲክ ፊልድ ፍሎው ሲያደርግ ማግኔቲክ ፊልድ ወደ ኮይልድ ወደ ክሎዝድ ወደ ሆነው ሉፕ ሲጠጋ ምን ይፈጠራል? ከረንት ይፈጠራል። ይህ ከረንት የሚፈጠረው በምንድን ነው? በዚህ ፊልድ ነው። ይህ ፊልድ የሆነ ኤሪያ ላይ ያርፋል ወይም ፓስ ያደርጋል ማለት ነው። በሆነ ኤሪያ ላይ ፓስ ሲያደርግ ተፈጠረ? ኤሌክትሪክሲቲ ተፈጠረ። ሶ በዛ ኤሪያ ላይ ፓስ የሚያደርገውን ማግኔቲክ ፊልድ የሚገልጽልን ተርም ማግኔቲክ ፍለክስ ይባላል ማለት ነው። ማግኔቲክ ፍለክስ ይባላል። ሉክ ማግኔቲክ ፍለክስ ሜዠርስ ዘ ነምበር ኦፍ ማግኔቲክ ፊልድ ላይንስ ፓሲንግ ትሩ ዘ ሰርፌስ። በሆነ ኤሪያ ላይ ሊያልፉ የሚችሉ ነምበር ኦፍ ማግኔቲክ ፊልድ ላይኖችን የሚያደርግልን ሜዠር የሚያደርግልን ማግኔቲክ ፍለክስ ይባላል ማለት ነው። ማግኔቲክ ፍለክስ ይባላል። ሞር ፊልድ ላይንስ ስትሮንገር ፍለክስ ነው። እንግዲህ ፊልድ ላይኖች ኮንደንስድ ከሆኑ ወይም ደግሞ ብዙ ከሆኑ ምንድነው ማግኔቲክ ፍለክሳችን ሃይ ነው ማለት ነው። እነሱ ደግሞ ስፐርስ ከሆኑ ወይም ደግሞ የተወሰኑ ለስ ከሆኑ ፊልድ ላይኖች ማግኔቲክ ፍለክሳችን ሎው ነው ብለን መናገር እንችላለን ማለት ነው። ባጭሩ ማግኔቲክ ፍለክስ it is the measure of the number of magnetic field lines። ምን ያህል ማግኔቲክ ፊልድ ላይኖች ለምሳሌ እዚህ ኤሪያ ላይ ምን ያህል ማግኔቲክ ፊልድ ላይኖች አለፉ? 3 ሌላ ኤሪያ ላይ 4 ሊያልፉ ይችላሉ፣ 5 ሊያልፉ ይችላሉ፣ ወይም ደግሞ ሌላ ቁጥር ማለት ነው። ዜን ይህንን ሜዠር የሚያደርግልን ባጭሩ ማግኔቲክ ፍለክስ ይባላል። ማግኔቲክ ፍለክስ በዚህ ፋይ ይወከላል which is equals to BA cos theta ነው። BA cos theta ማለት ምን ማለት ነው? BA cos theta ማለት ምን ማለት ነው? BA ይቺ ቴታ በቢ እና በኤ መካከል የምትፈጠር
አንግል ነች። በኤ እና በቢ መካከል የምትፈጠር አንግል ነች። ሶ ዲስ ፍለክስ which is equal to BA cos theta ብለን መመለስ እንችላለን ወይም ደግሞ ዲስ ፍለክስ which is equal to BA ብለን መመለስ እንችላለን ማለት ነው። ኦኬ እስቲ ኤግዛምፕላችንን እንስራው። A square loop of side 3 cm is positioned in a uniform magnetic field magnitude 0.5 ቴስላ this magnetic field እኩል ይሆናል 0.5 ቴስላ የሆነ ማግኒቲዩዱ positioned in a uniform magnetic field የሆነ ዩኒፎርም ማግኔቲክ ፊልድ ምን ላይ በ3 ሴንቲሜትር የሆነ ስኩዌር ውስጥ ምን እያለ ነው እያለፈ ነው። so that the plane of the loop makes what an angle of 60 ዲግሪ ምን ፈጠረልን? plane of the loop ከማን ጋር? የዚህ ፕሌን የሉፑ ፕሌን look this is the loop plane የሉፑ ፕሌን ከማን ከቢ ጋር ምን ፈጠረልን ነው የሚለን 60 ዲግሪ ፈጠረልን። this 60 ዲግሪ ፈጠረልን። አያችሁ አሁን በመካከላቸው አይደለም ይህ ቢና ኤ መካከል የተፈጠረው ቴታ ነው። ግን ይቺ አንግል ከማን ጋር ነው? ከፕሌን ሉፑ ጋር የተፈጠረችው ነች። የተሰጠችን አሁን 60 የተሰጠችን ይቺ አንግል ነች ማለት ነው። አሁን በኤ እና በዚህ ፕሌን መካከል 90 ዲግሪ ይፈጠራል። በኤ እና በዚህ ፕሌን መካከል 90 ዲግሪ ይፈጠራል። ዜን ይህ ኤሪያውና በዚህ መካከል 90 ዲግሪ ከሆነ ይችኛዋ ስንት ነች ማለት ነው? ቴታችን 90 ማይነስ 60 እኩል ይሆናል 30 ዲግሪ። በመካከላቸው የተፈጠረችው አንግል 30 ዲግሪ ነች ማለት ነው። 30 ዲግሪ ነች ማለት ነው። ዜን with the magnetic field as shown in the figure below ነው find the flux passing through the square loop በስኩዌር ሉፕ ውስጥ የሚያልፈውን ፍለክስ ፈልጉ ነው። ፍለክስ ምናል this flux which is equal to BA cos theta BA cos theta ብለናል። BA cos theta ብለናል። ዜን BA cos theta B ተሰጥቶኛል 0.5 so this flux which is equal to 0.5 times ኤሪያን ማግኘት አለብኝ። this is square አይደል? ስለዚህ area of square which is equal to side square ነው። ሳይድ ስንት ነው የተሰጠኝ? 3 ሴንቲሜትር ምን ማለት ነው? 3 times 10 the power of -2 ሜትር ማለት ነው። ሜትር ማለት ነው። then square ሳደርገው ሳይድ square which is equal to ምን ይሆናል ማለት ነው? 9 times 10 the power of -4 ሜትር ስኩዌር ይሆናል። ይሄ ሳይድ ስኩዌር ነው። ዜን እዚህ ጋር ቀጥታ ተካዋለሁ ማለት ነው። 9 times 10 the power of -4 ማለት ነው። -4 ኮስ ቴታ ስንት ነው? ኮዝ 30 ዲግሪ ኮዝ 30 ዲግሪ which is equal to square root of 3 over 2 ነው 0.866 እያለ የሚቀጥል ቁጥር ሲባዛ 0.866 እስኪ ይሄንን ካልኩሌት እናድርገው። ስንት ይመጣል? ካልኩሌት እናድርግ እስኪ 0.5 0.5 ሲባዛ በ9 ሲባዛ 0.866 which is equal to this 5 which is equals to 3.897 times 10 the power of -4 ምንድነው ብለን መመለስ እንችላለን? ዌይበር ይባላል። ይሄ የማግኔቲክ ፍለክስ መለኪያ ዌይበር ይባላል። ስለዚህ ይሄ 3.897 times 10 the power of -4 ዌይበር ነው ብለን በቀላሉ መመለስ እንችላለን። ሰው እዚህ ጋር ቀጣይ የተጠቀሙት ምኑን ነው? ፎርሙላውን ነው BA cos theta የሚለው ማለት ነው። ይቺ ቴታ ግን ቢትዊን ማን መሆን አለባት? ቢትዊን ኤ እና ዲስ ማግኔቲክ ፊልድ የምትፈጠር አንግል መሆን አለባት ማለት ነው። አንግል መሆን አለባት። ዜን አሁን የተሰጠኝ አንግል ደግሞ ይቺ ማን ይቺኛዋ ቢ ከማን ጋር ከስኩዌር ሉፑ ጋር የምትፈጥረው አንግል ነው። ስለዚህ ይሄ ኤ እና ዚስ የሚሰሩት አንግል 90 ዲግሪ ነው። ስለዚህ ይሄን ቀናንሼ 30 ዲግሪን ማግኘት ነው። ዜን ቀላል ይሆናል ማለት ነው። ቀላል ይሆናል ማለት ነው። ኦኬ ወደ ኔክስት እንሂድ። ፋራዳይስ ሎው ምንድን ነው? ሁለት ሎዎች አሉኝ እዚህ ኤሌክትሮማግኔቲክ ኢንዳክሽን ላይ ፋራዳይስ ሎው ኤንድ ሌንዝስ ሎው ማለት ነው። ፋራዳይስ ሎው ኤንድ ሌንዝስ ሎው። ፋራዳይስ ሎው is a changing magnetic field induces electromotive force ወይም ቮልቴጅ። ይህ ቼንጂንግ ማግኔቲክ ፊልድ ምን ይፈጥራል? ኢንዱስድ ቮልቴጅ ወይም ደግሞ ኤሌክትሮሞቲቭ ፎርስ ይፈጥራል ያለን ፋራዳይስ ሎው ነው ማለት ነው። ይህ ቼንጂንግ ማግኔቲክ ፊልድ ማለት ምን ማለት ነው? this magnetic field ምን ያደርጋል? ስሩ ታይም ቼንጅ ያደርጋል። እነዚህ ነምበር ኦፍ ማግኔቲክ ፊልድ ላይንስ ዊዝን ሰም ስፔሲፊክ ኤሪያ ምንድን ነው? this is ማግኔቲክ ፍለክስ ብለናል አይደል? ማግኔቲክ ፍለክስ ብለናል። ሶ ያ ቼንጂንግ ያ ማግኔቲክ ፍለክስ ቼንጅ ዊዝን ታይም ደግሞ ምን ይሆናል ማለት ነው? ኦቨር ታይም ምን ይሆናል? this is ኤሌክትሮ
ሞቲቭ ፎርስ ኤሌክትሮሞቲቭ ፎርስ ወይም ቮልቴጅ እንለዋለን። this is Faraday's law the electromotive force ወይም ደግሞ the voltage is what the changing magnetic flux through time ማለት ነው። ወይም ደግሞ ቼንጅ የሚያደርግ magnetic field ወይም ደግሞ በሆነ ኤሪያ ውስጥ ፓስ የሚያደርግ magnetic field ቼንጅ ባደረገ ቁጥር ምን ይፈጠራል ነው ኤሌክትሮማግኔቲክ ፊልድ ወይም ቮልቴጅ ኢንዲዩስ ይሆናል ማለት ነው። so this is negative of ቶታሊ ፎርሙላው ኔጌቲቭ ኦፍ ቼንጅ ኢን ፋይ ኦቨር ቲ ነው። ዚስ ኔጌቲቭ ኢንዲኬትስ ሌንዝስ ሎ ነው። ኦልዌይስ ዋት ዘ ክሬትድ ኤሌክትሮማግኔቲክ ፎርስ ወይም ደግሞ ከረንት ኦፖዝስ ዋት ዘ ማግኔቲክ ፊልድ ማለት ነው። የማግኔቲክ ፊልዱን ዳይሬክሽን ኦፖዝ ያደርጋል። ያ ማለት ኢነርጂ ኮንዘርቭድ ነው ማለት ነው። ኢነርጂ ኮንዘርቭድ ነው ማለት ነው። ኢነርጂ ኮንዘርቭድ ነው ማለት ነው። ኦኬ ዚስ ኢዝ ሌንዝስ ሎ እንዳልኳችሁ ነው። ኢንዲዩስድ ከረንት ኦፖዝስ ዘ ቼንጅ ዛት caused it ምንድነው ኮዝ ያደረገው? ይህ ኢንዲዩስድ ከረንት እንዲፈጠር ያደረገው ምንድነው? ማግኔቲክ ፊልድ ነው አይደለ? ማግኔቲክ ፊልድ ነው። ስለዚህ ይህ ከረንት የማግኔቲክ ፊልዱን ዳይሬክሽን ምን ያደርጋል ነው? ኦፖዝ ያደርጋል ነው። ስለዚህ ፋራዳይስ ሎ ላይ this E which is equals to change in phi over t ያደረግነው ምን ይሆናል ማለት ነው? ኔጌቲቭ ይሆናል ማለት ነው። ባጭሩ ይሄኛው ይሄንን ነው የሚነግረን ሌንዝስ ሎ it is the direction ይሄ ከረንቱ ምን ማድረጉን ነው ኦፖዝ ማድረጉን ወይም ማግኔቲክ ፊልዱን ኦፖዝ ማድረጉን ወይም ተቃራኒ መሆኑን ወይም ደግሞ ዲስ ፎርሙላ ኢዝ ኔጌቲቭ መሆኑን የሚነግረን ሌንዝስ ሎው ነው ማለት ነው። ሌንዝስ ሎው ነው ማለት ነው። ኦኬ እዚህ ጋር የተዘጋጀ ጥያቄ አለ። እስኪ እንስራ። ስኩዌር ሉፕ ኦፍ ሳይድ 10 ሴንቲሜትር አሁንም ስኩዌር ነው የተሰጠኝ ስንት 10 ሴንቲሜትር። ስለዚህ ሳይድ እኩል ይሆናል 10 ሴንቲሜትር which is equals to 10 times 10 the power of minus 2 ምን ሜትር አይደለም ይሆን ሜትር አይደለም ይሆን ሶ የኤሪያ ኦፍ ስኩዌር ምን ይሆናል ይሄንን 10 times 10 the power of minus 2 ሜትር the whole square ሳደርገው which is equals to 100 ሲባዛ 10 the power of minus 4 ምን ሜትር ስኩዌር ነው ማለት ነው። ሜትር ስኩዌር ነው ማለት ነው። then and resistance of 0.5 ኦህም ሬዚስታንስም ተሰጥቶኛል እዚህ ጋር resistance which is equals to 0.5 ኦህም ተሰጥቶኛል 0.5 ኦህም ተሰጥቶኛል is placed vertically in the east west plane ቨርቲካሊ ነው ኢስት ዌስት ፕሌን ላይ እዚህ ፕሌን ላይ ምን ቨርቲካሊ ነው የተቀመጠው። ይህ ምን ማለት ነው? ይህ ሬዚስታንስ ማለት ነው። ይህ ሬዚስተር ዩኒፎርም ማግኔቲክ ፊልድ 0.1 ቴስላ this b which is equals to 0.1 ቴስላ ምን ሆነ is set up across the plane in north east direction north east direction ማለት በዚህኛው ዳይሬክሽን 45 ዲግሪ ላይ ማለት ነው 45 ዲግሪ ላይ ማለት ነው። ኦኬ in the north east direction the magnetic field is decreased to 0 in 0.7 ሰከንድ በ0.7 ሰከንድ ውስጥ ይህ 0.1 ቴስላ የነበረ ማግኔቲክ ፊልድ ወደ ምን መጣ? ወደ 0 መጣ ነው የሚለን። determine the magnitudes of induced EMF and current during the time ኢንተርቫል ይላል። በዚህ ታይም ኢንተርቫል ውስጥ ኤሌክትሮማግኔቲክ ፊልድ እና ኢንዲዩስድ ከረንት ምን ይሆናሉ? ስለዚህ ጊቭኖችን ላውጣ ጊቭን ላውጣ ሬዚስታንስ which is equals to 5 ኦህም አለኝ this b initial which is equals to ስንት አለኝ 0.1 ቴስላ አለኝ b ፋይናሌ ወይም ደግሞ ፊልድ ፋይናሌ 0 ነው then side ወይም ደግሞ ኤሪያ which is equals to ስንት አለኝ 100 times 10 the power of minus 4 ሜትር ስኩዌር አለኝ ሜትር ስኩዌር አለኝ። ሌላ ምን የተሰጣለኝ ታይም t which is equals to 0.7 ሰከንድ አለኝ 0.7 ሴኮንድ አለኝ። እሺ ሌላስ? ኦኬ then it's enough 10 ሴንቲሜትር ነው። then determine induced current እና induced voltage required እዚህ ጋር ምንድነው required this EMF and current ነው ማለት ነው። current ነው ማለት ነው። then እዚህ ጋር ምን ማግኘት እችላለሁ? የመጀመሪያው ፍለክስ ማግኘት እችላለሁ አይደለ? this flux which is equals to ምንድነው? flux which is equals to b times a ነው cos theta ነው b times a cos theta። እስቲ ፍለክስ ኢኒሻሊ እንፈልገው። አሁን ኤሪያ አለኝ ቴታ ስንት ነው? ቴታችን ኖርዝ ኢስት ዳይሬክሽን ስለተባለ 45 ዲግሪ ነው so this phi initial which is equals to 0.1 times area ስንት አለኝ 100 times 10 the power of minus 4 times square root of
2/2 ወይም ኮዝ 45 ዲግሪ ማለት ነው። ይሄኛው ኮዝ 45 ዲግሪ ማለት ነው። ዜን እስኪ እዚህ ጋር እናብዛ። ፋይ ኢኒሻል which is equal to ይሄ 110 ያደርግልኛል ታይምስ 10 the power of -4 ታይምስ ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ኦቨር 2 ስንት ነው የሚሆነው? 0.707 አይደለ? 0.707 ሉክ 0.707 0.7007 ስኩዌር ሩት ኦፍ 2 ኦቨር 2 ስኩዌር ሩት ኦፍ 2 ሲካፈል ለ2 0.707 ስለዚህ this phi initial which is equals to 10 times 10 the power of -4 times 0.707 ይሄንን በ10 ላብዛው ማለት ነው። ሲባዛ በ10 7 this phi initial which is equals to 7 times 07 times 10 the power of -4 ነው ማለት ነው። -4 ነው ማለት ነው። ዜን ሉክ አሁን ፋይናል ምንድን ነው? ፋይናል which is equals to 0 ነው። ምክንያቱም ፊልድ ፋይናሌ 0 ስለሆነ ማለት ነው። 0 ስለሆነ ማለት ነው። ሶ this electromotive force which is equals to ምን change in phi over t አይደለ? change in phi over t then minus of አይደለ? ስለዚህ which is equals to minus of ፋይናሌ 0 ስለሆነ 0 minus what 7.07 times 10 the power of -4 ማለት ነው። ኦቨር ምን ኦቨር ታይም የስንት ነው? 0.7 ሰከንድ ማለት ነው። 0.7 ሰከንድ ዜን ዚስ ኤሌክትሮሞቲቭ ፎርስ ወይም ቮልቴጅ which equals to ይሄ ፖዚቲቭ ይሆናል 7.07 ታይምስ 10 the power of 4 ማለት ምን ማለት ነው? 7.07 ታይምስ 10 the power of -4 ኦቨር ይሄን ምን ማድረግ እችላለሁ? 7 ታይምስ 10 the power of -1 ማድረግ እችላለሁ አይደለ? ስለዚህ ይቺ -1 ወደዚህ ብትወጣ +1 ትሆንና -3 ታደርግልኛለች። 7.07ን ለ7 ላካፍል 7.07 ሲካፈል ለ7 which is equals to 1.01 this electromotive force which is equals to 1.01 times 10 the power of ስንት -3 ቮልት ይሆናል ማለት ነው። ከረንቴን ለማግኘት ደግሞ ምን የሚለውን ሪሌሽንሺፕ ማወቅ ነው የሚጠበቅብኝ። ቮልቴጅ ከረንት which is equals to ምን ቮልቴጅ ኦቨር አር የሚለው ማለት ነው። ቮልቴጅ ኦቨር አር ሶ ቮልቴጅ እዚህ ጋር አግኝቻለሁ። አር ተሰጥቶኛል። አር which is equals to ስንት ነው? 0.5 ኦሆም ተሰጥቶኛል። 0.5 ኦሆም ዜን 0.5 ኦሆም ከተሰጠኝ this current which is equals to ስንት 1.01 times 10 the power of -3 ቮልት ኦቨር 0.5 ምን 0.5 ኦሆም አድርጌ ሶ this current which is equals to ምን ይሆናል ማለት ነው? current which is equals to ይሄንን 1.01 times 10 the power of -3 ኦቨር ላጥፋው ይሄኛውን ኦልሬዲ ስላገኘ ነው this current which is equals to 1.01 times 10 the power of -3 ኦቨር ስንት 5 times 10 the power of -1 ማድረግ እችላለሁ አይደለ? ሶ ይቺ አንድ ወደ ላይ ብትወጣ ስንት ትሆናለች? እዚህ ጋር ወደ ላይ +1 ትሆንና -2 ታደርግልኛለች ማለት ነው። ስለዚህ this current which is equals to 1/1.01 over 5 times 10 the power of -2 ይሆናል ማለት ነው። ስለዚህ 1.01ን ለ5 እናካፍል 1.01 ሲካፈል ለ5 1.01 ሲካፈል ለ5 0 this current which is equals to 0.202 times 10 the power of -2 ይሆናል ማለት ነው። ይህንን ምን ማድረግ እችላለሁ? current which is equals to 1 0 ወደዚህ shift ባደርግ 2.02 times 10 the power of -3 አምፒር ማድረግ እችላለሁ ማለት ነው። ሶ ከረንቴ I which is equals to 2.02 ሚሊ አምፒር ነው ብዬ መመለስ እችላለሁ። ሶ እዚህ ጋር በቀላሉ ቮልቴጅ 1.01 ሚሊ ቮልት ሲሆን ከረንት ደግሞ 2.02 ምን ሚሊ አምፒር ነው ብዬ መመለስ እችላለሁ ማለት ነው። እንደምትመለከቱት በጣም ሲምፕል ነው። የሚጠበቅብን እኛ ጀነራል ፎርሙላውን ማወቅ ዜን አንዳንድ ፎርሙላዎችን ደግሞ እንደዚህ መያዝ ከረንት እና ቮልቴጅ እንዲሁም ሬዚስታንስ ምን አይነት ሪሌሽንሺፕ አላቸው የሚለውን ካወቅን በጣም ሲምፕል ነው ማለት ነው። ሶ በዚህ መልኩ እንደዚህ መስራት ይቻላል። እዚህ ኤሌክትሮማግኔቲክ ኢንዳክሽን ላይ የተዘጋጁላችሁ ጥያቄዎች አሉ። እነሱን ሰርታችሁ ስትመለሱ ደስ ስለሚለው ትራንስፎርመር እንማራለን ማለት ነው። ደህና ቆዩ።